ይሄን የመሰለ ፈጣን የቡና ቁርስ አዘገጃጀት አብረን እንስራ። መጀመሪያ አንድ ኩባያ ለብ ያለ ወተት ተጠቀምኩኝ። ከዛም በኋላ 2 ማንኪያ እርሾ እንጨምርና በመቀጠል 2 ማንኪያ ስኳር፣ በመቀጠል ጨው 1 ማንኪያ ጨው ጨመርኩኝ። ከዛም በኋላ ጨው ጨምረን እናቀላቅለዋለን ማለት ነው። ካቀላቀልኩትኝ በኋላ ወተቱ ለብ ቢል ይመረጣል። ከዛም በኋላ እንዲሸፍኘው ለ15 ደቂቃ አቆያለሁ ማለት ነው። ከ15 ደቂቃ በኋላ እንደዚህ እንደ መፍላት ካደረገው በመቀጠል ቀጣይ ግብአቶችን እንጨምራለን። እዚህ ጋር እንደምታዩት ፈልቶልኛል። 15 ደቂቃ ጠብቄው ከዛ ቀጣዮቹን ግብአት እንጨምራለን ማለት ነው። ስለዚህ ዱቄቴን እንጨምራለሁ። 2 ካፕ ነው የተጠቀምኩትኝ። 2 ቀስ እያልኩኝ እጨምራለሁ እንዳጠቃቀሜ ማለት ነው። እንዲህ በትንሹ አቀላቅለውና እንደዚህ እያደረኩኝ እንግዲህ እስከሚበቃኝ ድረስ አቀላቅለዋለሁ ማለት ነው። በጣም ጣፋጭ ነው። እኔ በጣም በቃ ዝም ብዬ የችኮላ ቡና ቁርስ ምናምን ስትፈልጉ እንደዚህ በ1 ሰዓት በ2 ሰዓት የሚደርስ ነገር በጣም ቆንጆ ነው። ከዛ እንደዚህ በደንብ አድርጋችሁ ታቀላቅሉታላችሁ። እንቁላል አልተጠቀምኩኝም። ከፈለጋችሁ እንቁላል መጠቀም ትችላላችሁ። ዱቄት እንደዚህ ጨመር እያረጋችሁ ማቀላቀል። ከዛ ቤኪንግ ፓውደር 1 ማንኪያ ጨምሬያለሁ። ዘይቴንም ጨመርኩኝና በደንብ አድርጌ እንግዲህ ቀጣዩን ማዋሃድ ይሆናል ማለት ነው። እንደዚህ በደንብ አድርጋችሁ ማቀላቀል በእጃችሁ ትንሽ በዚህ ካቀላቀልኩኝ በኋላ ያው ስለማይመች ማለት ነው። ለቻናሌ አዲስ ከሆናችሁ ፕሊዝ ጋይስ ሰብስክራይብ ያደረጋችሁ ሰፖርት አድርጉኝ። እንግዲህ ዱቄቱን ጨመርኩበት ለስለስ ያለ እየመሰለኝ ዱቄቱን ጨመርኩበት። ያው ሰስቻለሁ መሰለኝ በደንብ አልጨመርኩም። ዱቄቱን ጨምር እያደረኩኝ ኤኒዌይ እጄ ላይ እስከምፈልገው እንትን ድረስ አድርጌ በደንብ አድርጌ አሁን እሽት አደርገውና እንዲህ እንደምታዩት እሽት አደርገዋለሁ በእጄ ማለት ነው። በደንብ አድርጋችሁ ከዛ እንደዚህ ካሸፍኩኝ በኋላ ያው ለረጅም ሰዓት አሽቸዋለሁ። ግን ያው በጣም በዚህ መልኩ እንግዲህ ካሸሁትኝ በኋላ ዘይቴ እንደዚህ ቅብት አደርግና ኦሊቭ ኦይል ከዛም በኋላ ሸፍነዋለሁ ማለት ነው ኩፍ እስከሚልልኝ። በዚህ መልኩ አደርገዋለሁ ማለት ነው። ሽፍን አድርጌ ያው ለ40 ደቂቃ የ30 ደቂቃ ጠብቀዋለሁ። በዚህ መልኩ ኩፍ ይልልኛል። በደንብ እንደዚህ ኩፍ ካለልኝ በኋላ እንግዲህ ማዘጋጀው ምልስ አደርገውና ሌላ ትሪ አዘጋጃለሁ ማለት ነው። ይሄንን ማቀርብበት እዚህ ቦታ ላይ እዚህ ላይ አደርገዋለሁ ማለት ነው። የቆረጥ እያደረኩኝ መጠኑን ያው ዝም ብዬ አሁን ችኮላ ስለሆነ ቡና ቁርስ እንዳልኳችሁ ቶሎ ለማድረስ ብዬ ዝም ብዬ መጠኑን አልመግን በስርዓት እየቆረጥኩኝ በደንብ አድርጌ ለቀጣይ ያሰራላችኋለሁ። እንግዲህ ቅርጹ ላይስተካከል ይችላል፣ ግን መጨረሻ ላይ በጣም ነው ያማረውና በዚህ መልኩ ቆረጥ እያደረኩኝ 6 ቦታ አደርገዋለሁ ማለት ነው። በዚህ መልኩ በእጅ ያድበለበልኩኝ ቦታ ካስያዝኩት በኋላ ሽፍን አደርገዋለሁኝ። በቀጣይ ከሸፈንኩት በኋላ ለ20 ደቂቃ ጠብቀዋለሁ ማለት ነው።